ሰላም ሰላም ፋሚሊ እንዴት ናችሁ? አላችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ህይወት፣ መግባት መውጣት ሁሉ አማን? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው አለሁላችሁ። ጠፍቻለሁኝ፣ ቪዲዮ እየሰራሁኝ አይደለም። አሁን ረመዳን ከተፈታም በኋላ ጥሩ እየገባው አይደለም። ዛሬ ግን የመጣሁት ምንድነው በአጭሩ ስነግራችሁ ሰሞኑን ስላለው ነገር እሱም ማና ስለ ሀኒቾ ጉዳይ ማለት ነው። ስለ እሷ ትንሽ ለማለት ነው የመጣሁት። በጣም በጣም ከልብ ብሬክስ፣ አሌክስ፣ ሳራ፣ ማሚ ብዙዎቻችሁ ማነው በቃ ስማችሁ ማላቀው ማቃችሁ በጣም 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 እናመሰግናለን። ይሄን ሳምንት ሙሉ ጊዜያችሁን ሰዓታችሁን ሰጥታችሁ በዚህ ጉዳይ ላይ እንደ ራሳችሁ ጉዳይ አድርጋችሁ ስላያችሁ የእውነት በጣም በጣም ነው የማመሰግነው። በጣም እኔ በበኩሌ በጣም በጣም አመሰግናለሁ። የእውነት ቴንኪው የምትባሉ ሰዎች ናቸው። የእውነት እናንተ ጀግኖች ናችሁ። የእውነት ስነግራችሁ ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ለቤተሰቦቿ እሷን ባለችበት እውነትን በቃ እውነቱን ፈጣሪ ብቻ እውነቱን ያውጣላቸው ነው የምለው። ሶስተኛ ነገር መናገር የምፈልገው ነገር ደግሞ በዛ መንገድ የምትመጡ ልጆች ለመምጣትም ያሰባችሁ ለመሄድም ከዚህ ያሰባችሁ እባካችሁ ተጠንቀቁ። መንገዱን እንግዲህ አይታችሁታል እንዴትና እንዴት እንደነበረ ማለት ነው። እኔ አላውቅም ግን በቪዲዮ እኔ በጆሮ የነበረ መሰማው። የዛን ቀን ግን በቪዲዮ ሳየው እግሬ እጄ ነው የተንቀጠቀጠው እስከ መጨረሻው ድረስ ማለት ነው ያለውን ነገር ሳይ እና እባካችሁ እህቶቼ ወንድሞቼ ተጠንቀቁ ከእንዲህ አይነት ነገር እላለሁ። ሶስተኛ ነገር ደግሞ እንደዛውም እንዳመሰገንኩትም የገረማችሁኝ ሰዎች አላችሁ። ልክ ሬሳውን ሊያሳይ አካባቢ ታብታብ አድርጎ እንዳይዘጋ፣ ምክንያቱም እንዲህ አይነት ነገር ሲያይ ይዘጋል፣ ለዛ እንዳይዘጋ እያለ ሲል ጊፍት የምትሰጡ ልጆች ጊፍት አትስጡ እየተባላችሁ ጊፍት የሰጣችሁ ልጆች እናንተ ሰው አይደላችሁ? ከሰው አልተፈጠራችሁም? ለምንድን ነው ይሄን ያክል የምንጨካከነው? በእውነት በጣም ነው እንትን ያልኩባችሁ ያዘንኩባችሁ። እና በአጠቃላይ ግን በጣም ለኢትዮጵያ ሕዝብ ለና ብሬክስ ለነማ በቃ እዚህ ሚዲያ ላይ ይሄንን ሳምንት ሙሉ ስራቸውን ጊዜያቸውን ሁሉ ነገር መስዋዕት አድርገው ላሉ እህት ወንድሞቼ በጣም 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 ከልብ አመሰግናለሁ። ቤተሰብ እመጣለሁ በአዲስ ነገር። ይሄ ነገር ይለቅ ወደ መፍትሄው ይድረስ። መምጣቴን አልተውም፣ እመጣለሁ። በምስጋና በደስታ የምንገናኝበት ቪዲዮ ያደርግልን። ሁለተኛው ማለት ነው። በአጠቃላይ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቪዲዮን ባይመቻችሁ ከፍታችሁም ተውት። እወዳችኋለሁ። ባይ ባይ።